ፕላምፕኔት የምትሸጡ ሰዎች የት አላችሁ? አድራሻችሁን አሳውቁን ወይም ሀሳባችሁን አካፍሉን። አሁን ቲክቶክ ላይ አንድ ፖስት የተደረገ ቪዲዮ አይቼ ነበር፣ ፕላምፕኔት እንሸጣለን የሚል። ሰው እንዴት ሪስፖንድ አድርጓል የሚለውን ለማየት ወደ ኮመንት ሴክሽን ሄድኩኝ። ፖዚቲቭሊ ሪስፖንድ ያደረጉ አሉ፣ እናመሰግናቸዋለን። ኔጌቲቭሊም ደግሞ ያደረጉት አሉ። ኔጌቲቭሊ ማለት አድራሻችሁ የት ነው? በብዛት ትሸጣላችሁ ወይ? ካርቶን ሙሉ ስንት ነው? የሚሉና መሰል ጥያቄዎች። ፕላምፕኔት ዓለም ላይ ታሪክ የቀየረ የሚባል በተለይም ደግሞ እንደ አፍሪካ ባሉ ጦርነት ባለባቸውና የምግብ እጥረት ባለባቸው አገራት ላይ ለምግብ እጥረት ተጋላጭ ለሆኑ ህፃናት ወይም የሳም ኬዞች ላሉባቸው ህፃናት የሚሰጥ አንድ ከምናዘል ምግብ ነው። ይህንን እንግዲህ አንዳንድ ቤተሰቦች በማወቅም ይሁን ባለማወቅ አውጥተው ሊሸጡት ይችላሉ። ወይም ደግሞ የህክምና ባለሙያዎች ወይም በሰብአዊ እርዳታ ተቋም ውስጥ የሚሰሩ አካላት አውጥተው ሊሸጡት ይችላሉ። በሌላ በምንም አይነት መንገድ ሊመጣ አይችልም። አንድ ፕላምፕኔት መብላት አንድን ህፃን ልጅ መግደል ነው። እንግዲህ ይህ ፕላምፕኔት በየቀኑ ለበርካታ ሳምንታት ከምግብ እጥረት ችግርና ከሞት ለመታደግ የሚሰጥ ምግብ ነው። ይህንን መቀማት ማለት አንድን ህፃን እንደ መግደል ማለት ነው። ይህም ጉዳይ በህግ የሚያስጠይቅ ይመስለኛል። ህጉን በሚመለከት ዝርዝር መረጃዎች ባይኖሩኝም እዚህ ላይ ያላችሁን ልምድ ወይም ያላችሁን አስተያየት ልታካፍሉ ትችላላችሁ። በርካቶች ይህንን ተጠቅመነዋል ልትሉን ትችላላችሁ። በየሰፈሩ የምናስተውለው ጉዳይ ስለሆነ ማለት ነው።